የኛ ትግል ደግሞ ሀገርን የማስቀጠል ነው። የኛ ትግል ህዝብን ሰላም የማምጣት ነው። የኛ ትግል ነገ በተሻለ መንገድ በህግ የምትመራ ሀገር ለመፍጠር የተለየ በደል ለማድረስ አይደለም፣ የተለየ ህዝብን ለማንገላታት አይደለም። በህገ መንግስት የምትመራ ህግና ስርዓት የነገሰባት ሁሉም ኢትዮጵያውያን አብረው የሚገነቧት ታላቅ የሆነች ኢትዮጵያን የመፍጠር እንጂ ጫፍ የወጣ አስተሳሰብ ኑሮን እንደ ጽንፈኛው ያልተገባ ትርክት ተሰጥቶን እንደ ጽንፈኛው ህዝብን ምናራቆትበት፣ ህዝብን ምንዘርፍበት፣ ህዝብን ምናሰድድበት፣ ትምህርት ቤቶች ባዶ እንዲሆኑ እንዲመክን ትውልድ የምናደርግበት ሁኔታ አይፈጠርም ማለት ነው። ጤና ጣቢያዎች በከፍተኛ ደረጃ ጉዳት እንዲደርስባቸው፣ አምቡላንሶች ጉዳት እንዲደርስባቸው፣ እናቶች በተሻለ መንገድ መውለድ እንዲችሉ የማድረግ ስራ መስራት እንጂ ያንን የማጥፋት ስራ አይደለም የሚያሰራው። ህዝባችን በከፍተኛ መንገድ ሰላሙን አግኝቷል። በህግ የሚጠየቅ እንጂ በጉልበት የሚጠየቅ ህዝብ አልሆነም አሁን ህዝባችን ማለት ነው። ወጣቶችን በጣም አመሰግናለሁ፣ አከብራለሁ። ወጣትን የያዘ ሀገር፣ ወጣትን ያከበረ ሀገር፣ ወጣትን ከስር ያደረገ የትኛውም መዋቅር ያሸንፋል፣ ውጤት ያመጣል። ወጣቱን በዛ ስርዓት ውስጥ ይከተላል ማለት ነው። የሃይማኖት አባቶች፣ እናቶች፣ አዛውንቶች ከጽሪቅ ጋር የነበረን ግንኙነት አስቡት። ለአንድ ዓመት ከ6 ወር ከጽሪቅ ህዝብ ጋር ድልድዩ ተሰብሮ ማይገናኝ ህዝብ ነው የነበረው። አገናኝተነዋል፣ ህዝባችንን አንድ አድርገነዋል፣ አማምለነዋል። ያስኩናን ህዝብ አንድ አድርገናል፣ አማምለናል። ቤተክርስቲያን ማነው በሐዘን በደስታ ከመገናኘት ባለፈ በኢኮኖሚያዊ ትስስር በጣም በተሻለ መንገድ እየተገናኘ ያለ ህዝብ ነው ማለት ነው።